የጀርመን ደህንነት ምን ይመስላል? የቡንደስ ኢነን ሚኒስተር አሌክሳንደር ዶብሪንት ናቸው። ስላለፉት ወራት የጀርመን ዚሸራይት ስለሀገር በጀርመን ማለት ነው ስለ ጀርመን ደህንነት ትናንትና በዶቼ ቬለ የሰጡት መግለጫ አለ። ከጀርመን ደህንነት ጋር በተያያዘ ያው ከሚግራሲዮን ጋር የሚያያዘው ነገር ለማስቀመጥ አንዳንድ ነገሮችን አሁን ያለበት አክቹዋሊ ምን ይመስላል የሚለው ነው። ኢንተርቪዋቸውንም እኔ ለማዳመጥ ይችላል። ያሉት በአሁኑ ሰዓት የጀርመን ነው እንግዲህ በአውሮፓ ሀያል ሀገር በዓለምን በኢኮኖሚ ሶስተኛ የሆነች ሀገር በአሁኑ ሰዓት ደህንነቷ አስተማማኝ ነው ሲሉ መግለጫ ላይ ጠቅሰዋል። እንግዲህ የውስጥ ጉዳይ ሚኒስትሩ ለዶቼ ቬለ በገለጹት መሰረት አብሶሉት ዚሸር ወይም ደግሞ ሙሉ ለሙሉ 100% ደህንነቱ አስተማማኝ ነው የሚባል ሀገር በአሁኑ ሰዓት የለም ብለዋል። ነገር ግን እንደዛ የሚባልም የለም፣ አብሶሉት የሚባልም የለም። ነገር ግን አንዳንድ ነገሮች አሉ። የስለላ ጥቃቶች ወይም ደግሞ የሳይበር አታኮች በተለይ በብዛት የሳይበር ጥቃቶች እንደዚህ አይነት ጥቃቶች ተደረጉ እንደሆነ እና ጀርመን ደግሞ አክቲቭሊ እንደዚህ አይነት ነገሮችን መበከት የሚያስችላትን ሁኔታ ላይ እንዳለች በሚሊተሪም የተለያዩ ዝግጅቶች የጀርመን መንግስት ጠንከር ያለ የደህንነት አቋም ላይ እንደሚገኝ እንግዲህ አሳውቀዋል። የኢሌጋል ሚትን ህገወጥ ኪራይ ተብሎ በጀርመን አንዳንድ ፖርታሎች እንዳሉ መረጃዎችን ነግሬያችሁ ነበር። ኢቨን የምከፍለው የቤት ኪራይ በጣም ከፍተኛ ነው ወይም አላውቀውም፣ ውድ ነው፣ በጣም መኖር ከብዶኛል፣ ግን ምን ያህል ነው የምከፍለው የሚለው ነገር አላውቅም። የኔ የቤት ኪራይ የምከፍለው ውድ ነው ወይስ አይደለም የሚለው አንዳንድ ሰው ለመለየት ያቅተዋል። እና በበርሊን የሴዲኦ መንግስት አዲስ እቅድ እንዳወጣ ባለፈው ነግሬያችኋለሁ። ወደ 2026 መግቢያ አካባቢ አሁን ሙከራዎችን ተደርገው ነበር። ከተደረጉት ሙከራዎች ውስጥ የሚገርማችሁ 94% ማለት ነው ፕሩፍድ የተደረጉት ነው ቼክ የተደረጉት በሙሉ በጣም በህገወጥ መንገድ ከፍተኛ ገንዘብ እያስከፈሉ ያሉ የቤት አከራዮች እንዳሉ ተረጋግጧል ማለት ነው። ስለዚህ ሚት ፕራይስ ሽቶፍሽቴል አለ በበርሊን ማለት ነው። የኪራይ ቤቶች ዋጋ ማለት ነው ቼክ ማድረጊያ ቦታ አለ ሽቴለ በሙሉ ማለት ፋስት ማለት ነው። አጠቃላይ ከቼክ ከተደረጉት ከተመረመሩ ከ340 ኬዞች 94% እንግዲህ ችግር እንዳለባቸው ታውቋል ማለት ነው። እና ይሄ ምን ማለት ነው ወደሚለው እንሄዳለን። ባይ ዘ ዌይ ይሄንን ነገር ኦልሬዲ የሚት ፕራይስ ፕሩፍሽቴለ የፈጠረው ክሬት የተደረገው ባለፈው ዓመት በ2025 ሶስተኛ ወር ላይ ነው እና በነፃ ነው። በነፃ ቼክ ማድረግ ትችላላችሁ። ይሄንን ደግሞ መንግስት ገንዘብ በጀት መድቦ ወደ 4.5 ሚሊዮን በጀት መድቦ፣ ምክንያቱም በጣም ብዙ ሰዎች ኮምፕሌን በሚያደርጉበት ሰዓት እስቲ ቼክ ይደረግ በሚል አይነት ነው የተነሳው። ነገር ግን የነገር ቼክ ሲደረግ እንደተባለው 94% ያለ አግባብ ኪራይ እየተቀበሉ እንደሆነ ቼክ ተደርጓል። እንደውም ማለት ነው ከዚሁ ኬዙ ከግማሽ በላይ ከ50% በላይ ማለት ነው ይሄ የሚት ስፒግል የሚባለው ወይም ደግሞ ፈርግላሽ የሚሰየ የማወዳደሪያው ማለት ነው ከግማሽ በላይ በጣም በከፍተኛ ሁኔታ እያስከፈሉ እንደሆነ ታውቋል። ላይተሪን ወይም ደግሞ ሳንድራ ኦቨርማየር የምትባል የፕሩፍሽቴለው ኃላፊ ምንድነው ያለችው? ከዛ ውስጥ 130ዎቹ ማለት ነው ሌሎች ተጨማሪ 2026 ላይ ጃንዋሪ ላይ 130ዎችም በጣም በከፍተኛ ሁኔታ እያስከፈሉ እንደሆነ ተረጋግጧል። በጀርመን ህግ መሰረት አሁን ባለው ማለት ነው እናስቀምጥ ከ20% በላይ ማለት ሱሌሲግ ግሬንስ ከተፈቀደው ገደብ ያ በላይ የሚያስከፍሉ ካሉ እስከ ቡስኬልድ እስከ 50,000 ዩሮ ያስቀጣቸዋል። ሁለተኛ 50% ማለት ነው በላይ የሚጨምሩ ከሆነ ደግሞ ይሄ እንደ ሚት ቡከር ወይም ደግሞ ልክ እንደ ሽትራፍታት ወይም እንደ ወንጀል ሊታይ ይችላል። ይሄ ደግሞ የገንዘብና የፍራይሃይት ሽትራፍ ወይም ደግሞ የእስር ቅጣት ሊያስከትል ይችላል። ስለዚህ በአሁኑ ሰዓት በከፍተኛ ሁኔታ ኢሌጋል የሚያስከፍል አከራይ ካለ እንግዲህ ውጤቱን ኮንሲኩዌንስን ኦፕሬሽናል ማድረግ ይኖርበታል ማለት ነው። በአሁኑ ሰዓት በጀርመን በበርሊን በዋና ከተማ 12 የቤዚክስ ኤንተር አሉ። ለዚህ ወይም ደግሞ በኃላፊነት የሰጣቸው ባለስልጣናቶች አሉ 12 እና እነሱ የሚሉት እንግዲህ በቂ የሰው ኃይል የለንም የሚሉት ነገር ግን በሴዲኦ ኤስፔዲ መንግስት በዲሴምበር 2025 ላይ የወሰነላቸው በጀት አለ ከ4.5 ሚሊዮን ዩሮ ማለት ነው ለሚቀጥሉት 2 ዓመታት ይህ ነገር እንዲያስፈጽሙ ማለት ነው። እና ስለዚህ በእያንዳንዱ በሲርክ ወይም ደግሞ ሽቴለ ወደ ሽታትሽ ፕሩፈር አለ መንግስት ደረጃ ይህንን ቼክ የሚያደርጉ ማለት ነው። እና ስለዚህ በቂ እንደሆነ እስቲ የሚታይ ይሆናል። ነገር ግን እስቲ እኛ ብዙ ኪራይ የምንከፍል ሰዎች ከሆነ ምን ማድረግ አለብን? አንደኛው ሚት ፕራይስ ብሬምዘር የሚባል እና ወደ ሚት ስፒግል ዴን በርሊነር ሚት ስፒግል የሚላለ ራሳችሁን ኢንፎርሚረን አድርጉ እና ምን ታደርጋላችሁ መሰላችሁ? ኦንላይን ሬሽነር ወይም ደግሞ እዛው የምትከፍሉትን ሚት ይጠይቃችኋል። ባይ ዘ ወይ ትንሽ ለማየት ሞክሬያለሁ። እስቲ ግቡና እናንተ ይሄንን ስጡት እዛ ላይ ማለት ነው። ያ ሚት ስፒግል ላይ ግቡ በርሊን ወይም ደግሞ ሚት ፕራይስ ብሬምዘር ከዛ ኑት ኦንላይን ሬሽነር አለው የራሱ። ይህንን የለቀቀው ደግሞ የሊንክ ፓርታይ ነው። ኢቭን በእንግሊዝኛ ጀርመንኛ ይከብደኛል ለምትሉ ሰዎች ካላችሁ
you kannst auf English auch zugreifen ይሄንን በእንግሊዘኛም አለ ስለዚህ በእንግሊዘኛ ገብታችሁ የምትከፍሉትን ዋጋ መስጠት ይችላልላችሁ እና ከኖቬምበር 2024 እስከ ጃንዋሪ 2025 ድረስ ከ20,000 በላይ ኬዞች አሉ በ8 የጀርመን ከተሞች ላይ እንደዛ ታውቋል ከ20,000 በላይ ኬዞች ታውቋል እዛ ጋር ሬሽናሉ ካልኩሌት ስታደርጉ ከፍ ያለ ከሆነ ቀጥታ ምን ታደርጋላችሁ ስልክ አላችሁ ሆትላይን ላይ ትደውላላችሁ ወይም ደግሞ እነሱ ጋር ኮንታክት ታደርጋላችሁ ደሱ ሚዲያውን የሰዎችን ታሪክ ሊያቀርብላችሁ ነው ሪአክሽኖችን ሊያቀርብላችሁ ነው የኔን ምልከታዎች በጣም አስተማሪ ነገሮች ተዘጋጅተውላችኋል ዲስክሪፕሽን ላይ ደሱ ሚዲያ አለ ሁላችሁም ሰብስክራይብ በማድረግ ድጋፋችሁን አሳዩኝ እኔ ምንም አልጠየቅኩም ሰብስክራይብ አድርጉ እሱንም እናንተ ሊጠቅማችሁ የሚችል ነገር ነው በአባቴ ስም ነው የተሰየመው ይሄን ሚዲያ ደግሞ በደንብ ማስፋት ፈልጋለሁ በተለይ በመላው ዓለም ተደራሽ እንዲሆን ፈልጋለሁ ይሄንን ፍላጎቴ ዲሳካ እናንተ ማገዝ ትችላላችሁ ጀርመን ያለውን አትሊስት ሰብስክራይብ እንድታደርጉ ለሰዎችም ሼር እንድታደርጉ ዲስክሪፕሽን ላይ አለላችሁ እባካችሁ ገብታችሁ ሰብስክራይብ የአውሮፓ ህብረት ዜግነት ያለው የሌለው ያ ማለት የአውሮፓ ህብረት ስላችሁ ወይ ጀርመናዊ ወይ ፈረንሳዊ ወይ ከአውሮፓ ሀገራት አባል ዜጋ ያልሆነ ሰው ከጀርመን ከለቀቀ 24 ወራት ካለፉት ወይም ደግሞ ከዛም በላይ ሊሆን ይችላል ነገር ግን ለሬንተን ቨርዚሸሩንግ ወይም ደግሞ ለጡረታ መክፈል ወይም ደግሞ የሚሰራበት መስሪያ ቤት አይንሳለን ማረግ ካቆመ ማለት ነው ለምሳሌ እኛ መስሪያ ቤት ስንሰራ ከ2018 ጀምሮ ያለን ዳታ የሚያሳየው ምንድነው ለምሳሌ ያው ክራንከን ቨርዚሸሩንግ ወራም ሲቆረጥ ያላችሁ ከ2018 ጀምሮ አንድ ሰው በሚሰራበት ሰዓት ከብሩቶ ገሃልት ማለት ነው ከደሞዛችን 9.3% ምን ይደረጋል ወደ ጡረታ ይላል ማለት ነው ስለዚህ ይሄንን በትራክ ብዙ ሰው ያው ይከፍላል በሚሰራበት ሰዓት ማለት ነውና እንግዲህ ይሄንን የመጨረሻውን ከከፈላችሁ 2 አመት ካለፋችሁ ምን ማድረግ ትችላላችሁ ከጀርመን ከወጣችሁ ነው ባይዘው ብዙ ሰው እንግሊዝ ሄዷል አሜሪካ ሄዷል የተለያየ ሀገር ሄዷል ነገር ግን ጀርመን ሀገር ሲሰርቶ ወደ ጀርመን የማይመለስ ከሆነ መጠየቅ የሚችልባቸው ሚንሶች አሉ አብዛኞቹ አርባይትነኞች ወይ ደግሞ ሰራተኞች የጡረታቸውን ክፍያ የሚያስገቡት ወዴት ነው ወደ ዶቸ ሬንተን ቨርዚሸሩንግ ወደ ጀርመን ኢንሹራንስ የጤና ምንድነው የጡረታ ኢንሹራንስ ነው የሚያስገቡት ሬንተን ቨርዚሸሩንግ ነው የሚያስገቡት አብዛኞቹ እና ጀርመን ከለቀቃችሁ በኋላ ይሄንን የከፈላችሁትን ክፍያ የማግኘት መብት አላችሁ ነገር ግን ጀርመን ስለለቀቃችሁ ብቻ አውቶማቲክ ገንዘብ ታገኛላችሁ ማለት አይደለም ለዛ ነው አንዳንድ አማካሪ በራቱ ምሽቴሎች አሉ ያንን ተጠቅማችሁ ይችላል የጀርመኒ ፔንሽን ፈንድ ሪፈንድ ይባል አሉ በራቱ ምሽቴል ነው እነሱ ስህተት እንዳትሰሩ ሊያግዟችሁ ይችላሉ እዚህ ጋር ስለዚህ ማን ማግኘት ይችላል ምን ያህል አንተ በጠይቅ ወይም ደግሞ እያንዳንዳችን የጡረታችንን ገንዘብ ለማስመለስ ምን ማድረግ አለብን የሚለው እንደ ሁኔታው ይለያያል እንደ ዜግነታችን ይለያያል እንደምንኖርበት አካባቢ ለምሳሌ ዜግነት የአሜሪካዊ ከሆነ የራሱ የሆነ ፋክተር ስላለው ማለት ነው አይሆፕስ በእኛ በኢትዮጵያና በኤርትራ ብዙ እንትን የለውም አሁን የምትኖርበት ቦታ እንደሱ ይወሰናል እንደገና ደግሞ የከፈላችሁት የጡረታ ወራት እነሱና ob künftig also noch ein Rentenanspruch entstehen könnte እዚህ ጋር ደግሞ ወደፊት ምናልባት የሰው የጀርመን መጥቶ ጡረታው ሊጠይቅ ይችላል ወይ የሚለው ነገር ይጣራል እነዚህ አራት ነገሮችን አይቶ ምክንያቱም ወደፊት መጥቶ ጡረታ እንደማይቀበል ቼክ ከተደረገ እሱ ራሱ አንድ ነጥብ ነውና ሌላው ግሩንድ ፎር አውትሴትስ የሚባሉት መሰረታዊ መስፈርቶች ናቸው አንደኛ የአውሮፓ አባል ሀገራት ውጪ ዜግነት ያላችሁ ሰዎች መሆን አለባችሁ ያ አሁን የምትኖሩት ከአውሮፓ ህብረት ወይም ከእንግሊዝ ውጪ መሆን አለባችሁ ሌላው ደግሞ መክፈል ካቆማችሁ 24 ወር አልፏችኋል እነዚህ የምታሟሉ ከሆነ መቼና እንዴት መጠየቅ ይቻላል መቼ ነው መጠየቅ የሚቻለው 24 ወር ካለፋችሁ በኋላ መጠየቅ ትችላላችሁ ሁለተኛ ደግሞ የአንትራክ ዳይሬክት ባይ ዶቸ ሬንተን ቨርዚሸሩንግ አይንገራጅ ቀጥታ ምንድነው በዶቸ ሬንተን ቨርዚሸሩንግ መጠየቅ ትችላላችሁ አፕላውፍ ላሳውቅ እዚህ ጋር አፕላውፍ ወይም ደግሞ አካሄድ ነው በአማርኛ ጥሩ ትርጉም አካሄድ አንደኛው ምንድነው ኦፊሲየልስ አንትራክ ፎርሙላር አውስፊል እዚህ ጋር ዶቸ ሬንተን ቨርዚሸሩንግ የራሱ ፎርም አለ ብዙ አይነት ፎርሞች አሉ ከዚህ ለሰው ሞልቼ ስለማቅ ነው በኤር ያሉ ጽሁፎች ኮዶች አላቸው እያንዳንዱ ኤር 55 ኤሮ ብዙ አይነት እንትኖች አሉ እዛ ውስጥ ገብታችሁ ማያችላችሁ ሬንተን ቨርዚሸሩንግ እሱን አንትራክ ትሞላላችሁ ፎርሙን ማለት ነው ከዛ ደግሞ ኢዴንቲቲ ናክቫይስ አይንራሽን የምላችሁ እንግዲህ ከጀርመን ውጭ ያላችሁ ሰዎች ነው ሞር የሚመለከተው ሁለተኛው ናክቫይስ ዩበር ቮንዚትስ አውዛ ዶችላንድስ ሁለተኛው የማንነታችሁ ማረጋገጫ ማለት ነው እናንተም መታወቂያችሁን ፓስፖርት ማንነታችሁ ሊሆን ይችላል ሶስተኛው ደግሞ ከጀርመን ውጭ የምትኖሩበትን ማለት ነው የምትኖሩበትን መኖሪያ አካባቢ የሚያሳውቅ ነገር ለምሳሌ ሌላ ሀገር ላይ ተመዝግባችሁ እንደምትኖሩ ማሳወቅ አለባችሁ አንድ መረጃ ያስፈልጋል አራተኛው ቨርዚሸሩንግስፕሊችት በኤንደት እንዳለ ማለት ደግሞ ጀርመን ሀገር ጡረታ መክፈላችሁን ማቆሙ
የሚያሳውቅ አንድ ኮንፈርሜሽን ያስፈልጋችኋል። አምስተኛው ደግሞ ሌሎች ምናልባት ቫይተር ኦንተርላገር አስፈላጊ ሌሎች መረጃዎችን ልትጠይቁ ትችላላችሁ። ስለዚህ ይሄ አንትራግ ማለት ነው ጌኔሚክት ከተደረገ ወይም ደግሞ ያው ጀርመንኛ ጣል ማድረገው ታውቃላችሁ በዛውም እያስተማርኩ ስለሆነ ነው። ጌኔሚክት ከተደረገ ማለት ከተፈቀደ አውሳሉንግ ቀጥታ ክፍያ ወደ ባንክ አካውንታችሁ ይገባል ማለት ነው። ስለዚህ ዶቸር ኢንተርፐርሰን ፕሩፍ ካደረገ በኋላ ቼክ ካደረገ የአለስ ጉድ እንደዚህ ሰርቷል፣ እንደዚህ ኖሮ ነበር፣ ከዚህ በኋላ እዚህ አይመለስም፣ የጡረታው ገንዘብ ይሄ ነው ብለው አጠናቀው መስጠት ይችላል። ምን ያህል ገንዘብ እንደምታገኙ በብዙ ምክንያቶች ዲፔንድ ያደርጋል። ግን አቬሬጁን ገንዘቡን እናያለን። አንደኛ እንደከፈላችሁት ምን ያህል ገንዘብ ለሬንተፐርሲዮን ከፍላችኋል የሚባለው ነገር ይታያል። ሁለተኛ የእናንተ ደሞዝ ራሱ ማተር ያደርጋል። ምክንያቱም በፐርሰንት አይደለ ደሞዛቸው ራሱ ከፍ ባለ ቁጥር ከፍ ይላል፣ ዝቅ ባለ ቁጥር ዝቅ ይላል ማለት ነው። እና ሌላው ደግሞ ባይትራክስ ሳትስ እሱ ስለዚህ ከ2018 ጀምሮ ከ9.3% ከብሩቶ ጋሃልት ይላል ማለት ነው። ታውቃላችሁ ሽታንድ 2026 እንግዲህ እስከ አይንኮመንስ ግሬንሰ የገቢ መጠናችን እስከ 8450 ድረስ ከሆነ የሚቆረጥብን የዛን ያለው አብዛኞቹ ዱርሽኒት ነው እንግዲህ ይህንን ጠይቀው እስከ 15000 ዩሮ ሱሩክ ወይም አግኝተዋል። ስለዚህ ሚኑስ ፕሉስ ነው ማለት ከዛ ዱርሽኒት ነው እንጂ ከዛ በላይም በጣም ሰዎች ሊያገኙ ይችላል።